አሳልፎ ለሚሰጠው ለዚያ ሰው ግን ወዮ። አሳልፋ የምትሰጠኝ እጅ አሁን በማዕድ ከኔ ጋር ናት። ሊሆን አይችልም። እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። ይሁዳ የሰው ልጅ በመሳም አሳልፈህ ትሰጣለህን? ኢየሱስንም ወደ ሸንጎ አቅርበው ይዘብቱበትና ይመቱት ነበር። ምን እንደሚሆን ስለ ወደፊቱ ንገረን። ይህ ሰው ከኢየሱስ ጋር ነበር። ሴትዮ የምትዩን ሰው አላውቀውም። አብረው አይቻቸዋለሁ። አንተም ከእነሱ አንዱ ነህ። በፍጹም አይደለሁም። እርሱ የገሊላ ሰው ነው። በእውነት ይህ ደግሞ ከእርሱ ጋር ነበረ። እባክህ አትቀልድ። ስለምን እንደምትናገር አላውቅም። ኢየሱስም ዘወር ብሎ በቀጥታ ጴጥሮስን አየው። ጴጥሮስም ጌታ ዛሬ ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ትዝ አለው። ጌታ ሆይ የቸርነት ብዛት አልጠፋንም፣ ምሕረትህ ታላቅ ነውና። አቤቱ ከቃልህ በተመለሱና ባመፁ ጊዜ ለአባቶቻችን ምሕረትን አደረገ፣ አላጠፋቸውም። ስለ እነርሱ ስላለህ ፍቅርና ስለ ሰጠኸው ኪዳን ስለ ታማኝነትህ ይቅር አልካቸው። እኔንም ይቅር በለኝ። ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ።